አሁን ላይ ቤቱን በአንድ እግሩ ሊያቆሙት ደርሰዋል። ማኪም የሞከረቻቸው የወንጀል ተግባሮች ስላልተሳካላት እጅጉኑ ጨርቋን ጥላ ልታብድ ደርሳለች። በትሁት የተነሳ ጨጓራዋም አልቋል። ትሁት ደግሞ አሁን ላይ እዚህ ቤት ከአቤል በስተቀር ማንም ንቅንቅ የሚያደርገኝ የለም ብላለች። ሌላኛው ደግሞ የአቤል ጓደኛ ማፊ አሁን ላይ ውበቱና ምልከታው አይኑና እይታው ማኪ ላይ ሆኗል። ማኪ በተደጋጋሚ ከቤት ልታስወጣት ትሁትን ብትሞክር ሊሳካላት ባለመቻሉ እንዲሁም ትሁት ደግሞ በአጸፋው ምንም ቅንጣት ነገር እንኳ በምትናገራት ነገር ሊሰማት አልቻለም። ሌላው ነገር ደግሞ አቤል በእኔ በኩል ምንም አይነት መገፋትና መሰናበት አይደርስብሽም ሲል ለትሁት አይዞሽ ብሏታል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ባለጀበናዋ ትሁት ክፍል 9 ምልከታችን እንዲሁም አበይት ትዕይንቶችን የምንተነትንላችሁና በዝርዝር የምናቀርብላችሁ ይሆናል። እንዲሁም በዚህ ቪዲዮ መጨረሻ ላይ ክፍል 10 ምን እንደሚከሰት ምን እንደሚፈጠር የምናስቃኛችሁ ይሆናል። ታዲያ ውድ የተከበራችሁ የቻናላችን ተከታታዮች ይህንን ቪዲዮ ላይክ በማድረግ እንዲሁም ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሆኑ። የአቤል ጓደኛ ማፊ ክፍል 8 ላይ እንደመጣ ወደ ቤታቸው መጥቶ በተለይ ደግሞ አቤልን እንደፈለገው መጥቶ ስለነበር በተለይ በአጋጣሚ እንግዲህ ማኪ ሻወር ቤት ስትወጣ ተመልክቷት ስለነበር ልብሷን ስትቀይር ለማየትም እየታተረ ነበር። ታዲያ በዚህ ክፍል ደግሞ አሁን ላይ አቤል ከውጭ መምጣቱን ወዲያውኑ አንኳኳ። ሲያንኳኳ ትሁት ወዲያውኑ ከፈተችለትና መጣህ፣ ጓደኛ መጥቶ እየፈለገ ነበር አለችው። በማስከተልም አቤልን የጠየቀችው ጥያቄ ለመጠጣት አይደል የምትሄዱት ስትልም ጠየቀችው። ሌላው ነገር ደግሞ እባክህን እንዳትጠጣ፣ ምንም ቢልህ እንኳ እንጠጣ ቢልህም አንድ ነገር እንዳትጠጣ እባክህን አደራ፣ ቃልህን ደግሞ ጠብቅ ስትልም ማስጠንቀቂያ ሰጠችው። አቤል ማፊና ማኪ ስለ ማፊ የፍቅር ጓደኛ ለመያዝ እያወሩና እየተነጋገሩ እያሉ ድንገት ትሁት ወዲያውኑ አቤል ስትል ተጣራች። በተጣራችው ወዲያውኑ አቤት ትሁት ብሎ ሲመልስላት ወዲያውኑ አንዴናማ ብላ ጠራችው። ተነስቶ ወደ ትሁት ሊሄድ ሲል ነገር ግን ማኪ አትሄድም ስትል ከለከለችው። ነገር ግን ማስቀረት አልቻለችምና ተነስቶ እስኪ ታይ ብሎ አሸንፏት ሄደ። በዚህ የተበሳጨችው ማኪ በስንቱ ነገር ልቃጣል። ይህን አጋጣሚ ሲጠባበቅ የነበረው ማፊ ምን ችግር ተፈጥሮ ነው እንዴ ሲልም ጠየቃት ማፊን። ማኪን በማስቀጠል ይህች ሰይጣን አቃጥላ ልትደፋኝ ነው፣ ከእሱ ምን እንደምትፈልግ እኔ እንጃ፣ እሱንም በጠራችው ቁጥር ተነስቶ ይሄዳል አለችው። አዛኝ ቅቤ አንጓች እንዲሉ አንቺ ተረጋጊ፣ እሱን እኔ እመክረዋለሁ አወራዋለሁ አላት ማፊ። በማስከተልም የአቤል ጓደኛ አቤልን እንዴት ነው ከትሁት ጋር ያላችሁ ነገር እንዴት ነው ምን ይመስላል አለው። ሳትወዳህ ግን አትቀርም ሲልም በማስከተል ነገረው። ሳትዋሽ ንገረኝ እስኪ እውነታውን አስረዳኝ እስኪ ሲልም ጠየቀው። አቤልን በማስከተል እንዲህ ሲል ጥያቄውን መለሰለት። ትሁት ማንነቷ ሳስበው እጅጉን በጣም ደስ ትላለች። በጣም የተለየችና ንጹሕ ሴት ነች። ነገሩን ሳስበው በጣምና በእጅጉ ደስ ይለኛል አለው። ማኪስ ታውቃለህ ደግሞ እማዬ አትወዳትም። በዚህ መልኩ ለትሁት ያለውን ፍቅር እንዲሁም ያለውን ትክክለኛ ስሜት ከገለጸለት በኋላ ማኪስ ሲልም ጠየቀው። ማኪማ እንግዲህ እንደምታውቀው ጓደኛዬ ናት አለው። የአቤል ጓደኛም በማስከተል በቃ ሁሉንም ተውና በዚህ ሙድ ጣጣ አድርገን እንመለስ ሲልም ከባድ ጥያቄ ጠየቀው። ያኔ አቤል ግን ትልቅ ትውስታ አንፈጠረበት። ምክንያቱም ቀደም ብላ ትሁት እንጠጣ ቢልህ እንኳ እንዳትጠጣ ብላው ስለነበር እሱ በጭንቅላቱ ላይ መጣበትና አይ እኔ እንኳ ላደርገው አልችልም፣ አልሄድም፣ ዛሬ ይብራብኝ ብሎ ተመልሶ ወደ ቤቱ ገባ። የወደደና ያበደ አንድ ነው ይሉ የለ። ታዲያ ከጓደኛው ከማፊ ይልቅ ትሁት በልጣበት ወደ ቤቱ ተመለሰ። የትሁትን ቃልም አክብሮ አቤልና የአቤል ጓደኛ ውጭ ላይ እየተነጋገሩ ሳለ ማኪ በቀጥታ ወደ ኩሽና ሄዳ አንቺ ቆይ ከአቤል ራቂ ስትባይ አይገባሽም? አንቺ ሰይጣን ለኔ ነው ይሄንን የምመልሽልኝ? በማስከተልም ትሁት ደግሞ ለሰስ ባለና ለዛ ባለው ምላሽ ቆይ ከኔ ምንድነው የምፈልጊው ስትልም ለማኪ ጠየቀቻት። ምን አለሽና ምን ካንቺ ፈልጋለሁ? ትሁትን በእርጋታ ብንከባበር ጥሩ ይመስለኛል፣ አክብሬሽ እንጂ ፈርቼሽ እንዳይመስልሽ እሺ ስትልም መለሰችላት። በነገሩ እጅግ የተበሳጨችው ማኪ ምን አልሽ አንቺ ደደብ፣ ደግሞ አንቺ ስለ ገንዘብ ምን የምታውቂው ነገር አለሽና አንቺ ድሃ፣ ትሰሚኛለሽ? አሁኑኑ ቤቴን ለቀሽ እንድትወጪ እፈልጋለሁ።
በነገሩ ምንም አይነት ያልተሰማት ትሁት አዝናለሁ ማኪ፣ ምንም ብትይኝ ያመጣኝ አቤል ነውና አቤል እስካላስወጣኝ ድረስ ከዚህ ቤት ንቅንቅ አልልም ስትልም መለሰችላት። ታዲያ በዚህ የተበሳጨችው ማኪ በንዴት ላይ ያለች ወዲያውኑ አቤል ከውጪ ወደ ቤት ገባ። ሲገባ የሐዘንና የትካዜ ፊቷን ስለተመለከተ ምን ሆነሻል ሲልም ጠየቃት። አቤል ማኪን ሲጠይቃት ምንም ማውራት አልፈልግም፣ ይች ልጅ አስወጣልኝ፣ የት መሄጃ አላትና ነው የማስወጣት ሲልም ጠየቃት። ያዳቆነ ሰይጣን ሳያቀስ አይተውም ነውና ነገሩ። ማኪ በጣም ቆጣ ብላ የትም ትግባ እኔ ምን አገባኝ፣ ለምን ገሃነም አትገባም? አስወጣልኝ ብያ አልኩህ አስወጣልኝ ስትልም በቁጣ ተናገረች። እሺ አንቺ ተረጋጊ፣ የተፈጠረውን ነገር በኋላ እንፈታዋለንም ሲል ለሰስ ባለ አንደበት መለሰላት አቤል። ማኪ ግን በአጸፋው እሷን ካላስወጣህ እኔ እወጣልሃለሁ እንደፈለጋችሁ ትሆናላችሁም ስትል ከረር አርጋ ተናገረች። አቤልም በማስከተል ይቅርታ ማኪ፣ ይህንን ማድረግ አልችልም። ይሄ እኮ ከቤተሰባችን የተሰጠሽ የመጨረሻ እድልሽ ነው። ቆይ ሲጀመር ለአምስተኛ ጊዜ የሚያምኑሽ ይመስልሻል እንዴ? ሲልም ጨከን ብሎ ተናገረ። ይህንን ሲላት ማኪ እሳት ጎርሳ እሳት ለብሳ ትሰማኛለህ፣ ሁለታችሁም ገደል መግባት ትችላላችሁ በማለት በቁጣ ከቤት ወጣች። በዚህ የተበሳጨችውና የተናደደችው ማኪ ለደላላ ደውላ አንድ በጣም ያስቸገረች ልጅ አለችና አፍናችሁ ወስዳችሁ ሌላ ሀገር እንድትጥሏት ፈልጋለሁ አለችው። ደላላውም እንዴት ማለት እንደዚህ አይነት ስራ ሰርቼ አላቅም ሲላት፣ እንዴት እንደዚህ አይነት ነገር አላቅም ትላለህ? ደላላ አይደለህ ስትልም ጠየቀችው። ከዛ በገንዘብ አልተስማሙ መሰለኝ፣ ገንዘቡ ግድ የለም ጠቀም ያለ ብር እከፍልሃለሁ፣ አንተ ብቻ ስራውን በትክክል ስራልኝ ስትል ማስጠናቀቀችው። ከዚህም በተጨማሪ በቃ አዘጋጅና ጠብቀኝ፣ ደግሞ ሚስጥር ጠባቂ ሁን አለችው። ይህንን ካስተላለፈችና ከተናገረች በኋላ ማኪ በውስጧ የደስታ ሲቃ እየተሰማት አንቺ እባብ በሰላም ከህይወቴ ካልወጣሽ በዚህ መንገድ ትወጫታለሽ እያለችም ከራሷ ጋር ማውራት ጀምራለች። አቤል ሲመጣ ጠብቃ ደወለችና አቤል ሲወጣ ከቤት ጠብቃ ወደ ደላላው ደወለችና አሁን ላይ ጥሩ አጋጣሚ ነው፣ ኑና አፍናችሁ ሰዷትም አለችው። በሷ በኩል ደግሞ አስቤዛ ግዢ በሚል ምክንያት ትሁትን ከቤት እንድትወጣ አደረገቻት። ትሁት ከቤት ከመውጣቷም በቅጽበት አግኝተናታል፣ አግተናታል። ነገር ግን ቀሪውን ገንዘብ እንዴት ነው የምናደርገው ሲሉ ደላላዎቹ በቀጥታ ለማኪ ደወሉላት። ገንዘቡ አያስቸግራችሁ፣ አያሳስባችሁ፣ እሷን ተመልሳ እስካልመጣች ድረስ እኔ ከፍላችኋለሁ ማለች። በዚህ ቅጽበት እየተነጋገሩ እያለ በሩ ተንኳኳ። ማኪ ወደ በሩ አቅንታ በሩን ስትከፍትለት አቤል ነበረና እንዴ ትሁት የት ሄዳ ነው አንቺ የምከፍችልኝ ሲልም እጅጉን አዝኖ መጀመሪያ የሚጠረጥር ነበርና እንደ ጠፋችም ስጋት ገባው። ከዛ በማስቀጠል የለችም ጠፍታለች፣ አስቤዛ ግዢ ብያት ወጣ ነበር፣ ገንዘቡን ይዛ ያች ሌባማ ጠፍታለች አለችው። በሐሳቧ የማይስማማውና እንዳልሆነም የሚገባው አቤል ግን ያንቺ እጅ ካለበት ግን እመኝኝ የመጨረሻ ነው የምንጣለው፣ የመጨረሻችን ነው የሚሆነው ማለት። በዚህ ንትርክና ክርክር ውስጥ እያሉ ማኪና አቤል በመካከላቸው ምንም መግባባት ሳይኖር ወዲያውኑ በሩን ከፍታ ትሁት ከወደ ውጭ ገባች። ትሁትን ለካ አጋሾቹ አላገቷትም ኖሯል። አቤልም ወዲያውኑ ቆጣ ብሎ አንቺ ደግሞ የት ሄደሽ ነበር ሲልም ጠየቃት ትሁትን። አይ ማኪ ስራ እዛ የነበረ እዛ ደርሼ እየመጣሁ ነው አለችው። ማኪ ትሁትን ባየቻት ጊዜ እጅጉኑ አዘነች፣ እጅጉኑ ተናደደች፣ ሆዷም ቆሰለ፣ ጨጓራዋ ተንጨረጨረ። የአገሬ ሰው እንደሚለው እንዴት ያደርጉታል የሆድን ህመም ማጭድ አይገባበት በእጅ አይታረም ሆነባት ነገሩ። በዚህ የተበሳጨችው ማኪ በቀጥታ ወደ ኩሽና አመራችና አንቺ ደደብ እመኝኝ እገልሻለሁ። ማኪ ምን አጠፋው ቶሎ እኮ ነው የመጣሁት ስትላት ትሁት ምንድነው የተፈጠረው ተረጋጉ አስረዱኝ እስኪ ሲልም ወዲያውኑ አቤል በመካከላቸው ተከሰተ። በማስከተልም ለምንድን ነው እንደዚህ የምትበሳጭው የምትቆጭው ለምን የተፈጠረውን ነገር በእርጋታ አትነግሪኝም ሲላት ዝም ብለህ እባክህ አንተ አያገባህም ስትል ማኪ መለሰችለት። ኩሽናውን ለቃ ከወጣች በኋላ ትሁት ማኪ አቤልና ትሁት አቤል በጣም ይቅርታ ለዚህ ያበቃውሽ እኔ ነኝ ሲልም ትሁትን ይቅርታ ጠየቃት። ትሁት ግን በአጸፋው አንተ እዚህ ባታመጣኝ ኖሮ እኔ እኮ ህይወቴ ከዚህ የከፋ ይሆን ነበር፣ አንተ ጥሩ ሰው ነህ ምንም አላደረከኝም አለችው። አስበው እስኪ ወገን ዘመድ መጠጊያ የሌላትን ሴት ሌላ ሰው ቢሆን ኖሮ መጠቀም ያደርጋታል እንጂ ማን ነው የሚያስጠጋት አለችው። አቤልም በማስከተል በቃ ስላንቺ ሳስብ ውስጤ ይረብሻል አላት።
በፍጹም አታስብ፣ እንደውም በጣም ነው የማመሰግነው ስትል ምስጋናዋን ቸረችው። ይህንን ከተነጋገሩ በኋላ በቀጥታ ወደ ውጭ ሊወጣ ሲል አቤል ወዲያውኑ ማኪ ሶፋ ላይ ሳሎን ላይ ስለነበረች ላወራ ፈልጋለሁ አለችው። ሰዓት የለኝም አሁን ልወጣ ነው፣ በኋላ ስመለስ እናወራለን በሚል ሲመልስላት እጅጉን ተናደደች። አቤልም በበኩሉ ትልቅ ጭንቀት ውስጥ ላይ ነው። ምክንያቱም እሱን የከበደው ነገር ቤተሰቦቿ ትልቅ መስዋዕትነት ከፍለውለታል። እናም ይሄ መስዋዕትነት ማኪን እንዳያባረራትና እንዳይፈታትም እጅጉን ከብዶታል። ቃልም ማፍረስም መስሎ ታይቶታል። ሌላው ነገር ደግሞ የአቤል ጓደኛ የማፊ ጉዳይ ነው። አሁን ላይ የማኪን ውበት ማድረቅና እንዲሁም ማደማመቅ ስራው አድርጎታል። በማስከተልም ያንቺ ውበት እኮ በጣም ነው ግርም የሚለኝ፣ ሊበሏት ያስቧት እንጂ ግራ ሰሳናት ይሏታል ይላሉ የአገሬ ሰው። ምንም እንኳን የማይወጣልሽ ልጅ እኮ ነሽ። አቤል ግን ምን ሆነከው? ይህ የመሰለ ውበት የሚገፋው እኔ እሱን ብሆን ኖሮ ምን እንደማደርግ እያለ መቀፋጣት ጀምሯል። ከሱም በማስከተል ከንፈሯ ሊስማት ጠጋ ሲል አቤል ከወደ ውጭ መጣ። ውድ ተመልካቾቻችን በሚቀጥለው ክፍል 10 ላይ ምን ሊከሰት ይችላል? በተለይ ደግሞ የማፊና የማኪ ግንኙነት እጅጉን እየጠነከረ መጥቷል። ምክንያቱም ትሁት ከቤቷ ስላልወጣች ወይም ደግሞ የማኪ ጉዳይና የትሁት ጉዳይ እጅጉን እየተካረረ መጥቷል። በሌላ በኩል ደግሞ ትሁትና አቤል እጅጉን እየተዋደዱ እየተፋቀሩና እየተግባቡ መጥተዋል። ስለዚህ በሁለቱ ጥንዶች መካከል ያለው ቅራኔ ያለው ጋፕ ወይም ደግሞ መስተጋብር እጅጉኑ እያሳሰበ መጥቷል። ውድ የተከበራችሁ የቻናሌ ተከታታዮች የዛሬው ቪዲዮአችን ይህንን ይመስል ነበር። ስለዚህ ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ ያደርጋችሁ አበረታቱን። በቀጣይ ቪዲዮ ቀጣይ ክፍል 10 ባለ ጀበናዋ ትሁት እስከምንገናኝ ድረስ ቸርን ሰንብት እያልኩ የዛሬውን በዚህ አበቃው። በያላችሁበት ሰናይ ቆይታ